ኤቢቺ ጓ እየመጣች ነው። በደንብ እንድትወደኝ በቃ ስለኔ በደንብ እያሞቀስክ በደንብ በቃ ጥሩ ነገሮችን አለ አይደል? በደንብ በቃ በደንብ ንገራት በቃ በደንብ አላ ኧረ ችግር የለም ግን ናቹራል እንዲመስል አላ ውሸት ደግሞ እንዳይመስል ይሆናል አላ በቃ ናቹራል እንዲሆን እያደረክ በደንብ አድርገህ ነገር እሷ እንድትወደህ በቃ እንድትማሞገስ በቃ ያሉ ነገሮች መናገር ያራል። ገብቷል። አንተ በቃ እየመጣች ነው። በቃ በደንብ አድርገህ መጣች። እንዴት ነሽ? አለን ሁሉ ተጣጣፈሽ እኮ ምንድነው? ኧረ በሰው ጓደኛዬ ነው ተዋወቂው። በጣም እንደ ሰፖርቲቭ ጓደኛዬ ነው። በቃ በጣም ነው የምወደው የምር በጣም በቃ እንደሱ እና ለምሳ 500 ሺህ ብር አውጥተህ 50 ብር ተቀበልክ እንዴ? መልስ 50 ብሩን ቀለገ ነው አልኩሽም። በቃ አጭው ቀሉ እንደዚህ ነው። በቃ በላይ ነው። በቃ ስቀይ ካችሁ በቃ ምን እንደሚያወራ አታውቂውም። በቃ ከባድ ነው የሱ ንጉሶ ጀት ወጣ ከጋራጅ አለቃ አንዴና እናውራ። አንተ ማን እንዴ? ምንድነው? እውነት አይመስልም የምታወራው ነገር እኮ ተጋነነ እንዴ? በጣም አጋነንከው እንዴ? እንጣላይ ነው እንዴ? አፋቅረኝ እኮ የእውነት ይመስል እንዴ? ምን በደንብ አይደል እንዴ? ትላለች ተፋና ወሬ እኮ ይዘዛ እንደውም ያኔ 50 ሴት አስረግዘ ወይኔ ሚስቴ ወይኔ ሚስቴ እንዴት እንደዚህ ታደርጊኛለሽ? የኔ ሚስት ስንት ነገር አቀደ የኔ ሚስት ወይ ለክስ ታስተሃል ሌላ ቦታ ነው ማለት አራ ተሳሳትኩ። የሚስት ምንድነው ተሳስተሃል ማለት? ይሄ የሊዲያ ለቅሶ ነው እኮ የሊዲያ የሚስቴ የኔ ሚስት የሚስቴ ቀብር እኮ ነው። ወይ ይሄ የኔ ሚስት ደርባብኝ ማለት ማለት ነው። ምንድነው የሚለው ሰውዬው? እኔ ምን አውቃ ምን ሆነ ማን አንተ? እኔ ፍላጎት እባላለሁ። የሊዲያ ባል ነኝ። የሊዲያ ባል ነኝ እኔ። እንዴ አንተ ከየት መተህ ነው? እስከዛሬ ህይወታችሁን ሳትኖር ከየት መተህ ነው? ደርባብኝ ነው ማለት ነው። እኔ ነኝ እኮ የሊዲያ ባል ማለት ዋናው ባሏ እኔ ነኝ። አንተ የተደረብከው ሆነ ይሄ ነው። ስንት ነገር ብላኝ እስከ መጨረሻው ያንተ ነኝ። አይኔ ላይ እዴ ኑርልኝ ንጉሴ አንተ እስትንፋሴ አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው ማለት ነው። እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነው ማለት ነው። የምድር የዓለም የአልጋው ላይ ንጉስ አንተም ባየውበት ሌላው መሰለኝ ኩስ ይቸበቸባል ዛሬ ነው ማለት ነው። እቺ ቋ መጣሽ ይኸውላችሁ ባዬ ምናምን ሲሸጡ የመጀመሪያችሁ ስለሆነ ማለት ነው። አንቀቅ ይያላችሁ ኧረ እንዳታስብሽ እንኳን አንቺ ሴቷም ሸጣሽ ወራ ነገራት አቡሽ እስቲክ ነው እስቲክ ማማ ጥጦ ባዬ አባ አይደለም አታተ አሁን ዲላተ ይሄ ዛፓ ነገር ነው ነገር ነው ሲቪል ነው። አንተ ምልክት ይስጠናል እንዴ? ኧረ አንተ ኢየሱስ ነገር ነው። አይኑ ራሱ ያስታውቃል። ባዬ ያስፈልጋል። ኧረ አለቃ ዝበል ማረሚያ ቤት ታወሩታላችሁ። እሱ አንተ እንዴት ታወቁብን እንዴ? ታወቁብን እንዴ? ባሌ ወታደር ነው። እሺ እስቲ ወንድ የታል ባልሽ? እስቲ የቱ ባል? ይሄው እሱ ነው ወታደሩ ባሌ እሱ ነው። እኔ በታ ስንት ሾህ ባለበት ስንት ገደል ኩርባ ወድቄ በፍቅርሽ ገደል እንዳልገባ የኔና ወዳደር አይተው እስኪ ቀኑ ለመደብኝ ማፍቀር አንቺን በየነ ምንድነው እንዳስፈራራ ፈልገሽ መስሎኝ። ወታደርኛ አልክም ነበር እንዴ? ወታደር ነበርኩኝ እኮ ታዲያ ውዝዋዜ ክፍል አንድ አፌን ከፍታለሁ ብትይ ምላስሽን ነው የምቆርጥልሽ። እንዲሁ እንዳውንድ ጀግና ደስ ነው የሚለው እና በደንብ አስፈራራኝ እንዴ? አቺ ስነ ስርዓት አትይም እንዴ? እንዳላጣጋሽ ነው ፈሌ ወይ አረናያት አረያት አንቺ እያስቸገርሽ ነው እንዴ? አንተም እንደሱ ጀግና ወንድ ነህ ነው። በደንብ አስፈራራኝ። ለምንድን ነው እነዚህ ልጆች እፈልግሃለሁ ያሉኝ? ኧረ የማይሆን ነገር እያስተማረን እንዴ? እፈልግሃለሁ ብላችሁኝ ነበር። ለምንድን ነው እንዴ? አይ ባለፈው እኛን ኤ አክምባሎ ብለህ ነው ያስተማርከን። ሌላ ትምህርት ከሆነ ኤ ፎር አፕል ነው የሚባባሉት። ጎረቤት እየሽ ምናምን መቀላወጥ ጀመርሽ? አንቺስ ምንድን ነው? እኔ ባለፈው ለታ 2+2 ዳሽ ነው ያልከን። እኔ ግን ካልኩሌተር ላይ ሳይሆን 2+2 4 ነው የሚመጣው። 4 መጣልሽ? ፎራ አንቺ ምንድን ነው? ባለፈው እኮ C4 ሲሊ ነበር ያልከን እና C4 ካት ነው የሚሉት። C4 ካት? አዎ ሲጀመር ፒ ነው ፑሲ ካት። አንቺ ምንድን ነው ስለሽ? አይደለም እኮ ስለዚህ ለማረጋገጥ E4
ምንድነው በፌደርሰንም እንደ ረቦና እንደዚህ ጋር አይጀመርም እንዴ ምን ለራባሳ ምን ወርባችኋል እንዴ ማለት ለምግብ ነው የመጣችሁት ለምን ነው የመጣው አንተ እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን ነው የመጡት እንጂ ለምግብ የምግብ ችግር የለብኝም እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ የምግብ ችግር ምናምን የለብኝም ያው ጣሪ አክባሪ ነው ብዬ ነው እንጂ ስሙ እንዴ ብፌ አልቋል ምንም በላለው ጀምር አቆየለንም ቤተ ምግብ ይቅርታ እንዴ ልጅው ተስተካክሎ አልቋል ያልኩት ወይ እሺ እናቴ እና እንዳልኩ ትቀርማላችሁ እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል እኔ ብዙ አራበኝም አይመስልም እንደዛ ቀደማ ሂድ አንተ ሂድ የኛንም ያዝን ሶ በዛሬው ርዕሳችን ላይ ጥያቄ ያለው ተማሪ አለ ቲቸር 256 እንዴት ነው የመጣው የኔ እናት ጎበዝ ልጅ እሺ ይኸውልሽ እዚህ ጋር ከራዲካል አወጣ ነው ከዛ እዚህ ጋር ካፈን ነው እዚህ ጋር አባዛ ነው ቀጥታ ምን መጣ 256 ጎበዝ ልጅ አንቺ ቲቸር እኔ አራተኛው አልገባኝም አንተ ቆርቆ እንዳካተራስ ይሄ ሁሉ ስለፈለፈ የነበረው ላንተ አይደለ 5 ማርክ ነው የቀነስኩት ባሁን እሺ 5 ማርክ እኔም ግን አራተኛው አልገባኝም የኔ እናት እኔ ልሳቀቅ አልገባሽም አራተኛው ምንም ችግር ማስጠኛለሽ ቤት የለም አይደል ቤት እየመጣው አስጠናሻለሁ እሺ የአራተኛው ልጅ ከሁለተኛው ላይ ድራይቭ ሆኖ ስኩዌር ሲደረግ የመጣው ውጤት ነው እሺ የኔ እናት እሺ ቆይ ግን እዛኛው ጋር መባዛት ነው መካፈል ነበር የነበረበት አረጋችሁ አልገባችም ይድግባታ ተመለስቶ 19000 ማርክ ቀንሽባለሁ ሲያስ መጠየቅ ይቻላል ምንድነው የኔ እናት ምንድነው ያልገባሽ የትኛው የመጨረሻው ነው አስረኛው ይኸውልሽ ኢንቲሪ የተማርናቸው ነገሮች አሉ አይደለ ስኩዌር ሲደረጉ የኤክስ ቫልዩ አለ የዋይ ቫልዩ አለ believe in yourself you are do it ነው ዋናው ጨዋታ አሁን አንተ ለምንድን ነው መኪና የሌለ ብር የለኝም አይሰራም ወንድሜ ገንዘብ ስራ መኪና ግዛት እንዴ እንደምትወራው ቀላል ነው ዝም ምን አይነት መኪና ነው አሁን አንተ የምትፈልገው ቤት ነው V8 ገዝተኸዋል ያላ አሁን ነው ይሄ ሞተር ድምጽ ነው ሞተር የሌለው መኪና አለ እንዴ ታዲያ ምን ሆነ አሁን አንቺ ምንድነው የህይወት አስፓይሬሽንሽ የህይወት ፍላጎትሽ ምንድነው አሁን አንቺ በራስ መተማመን የለኝም በራስ መተማመን ኦ ማይ ጋድ ብሮ የብዙ ሰው ችግር አሁን ይሄ ነው ማለት ነው በራስ መተማመን ከሌለሽ ይኑርሽ ገንዘብ ከሌለሽ 8 ቢሊዮን 9 ቢሊዮን ባንክ ውስጥ ይቀመጥ ማለት ነው የመጨረሻ ጎዳና ወጥተሽ ከሆነ ቤት ግዢና ተከራይ ቀላል ነው ያን ያክል ይቻላል መንፈስን እስካሰረሰን ድረስ ይቻላል በሉ እስቲ ይቻላል እኔ አካውንት ውስጥ ወደ 10000 100000 እና 20000 እና 80000 ብር ማስገባት ትችላላችሁ እንችላለን በሉ እስቲ እንችላለን ወደ እኔ 1000 ያዝ አካውንት ትጭንቸ ይቻላል በይው ይቻላል ትችላለህ በይው ወጆሮ ትችላለሽ በላት ለሳ ትችላለህ በይኝ ትችላለህ እንዴ illa እየመጣ እኮ ነው እናት ነፍሰ በላው መጣ ምን ይሻለናል እናት ምን ካለው እናት ምን ይሻላል የሞተን እናት መስል እንዴ ይሻላል እንደዛ ታይገለን የሞተን እናት መስል እሺ ቦታው ላይ ሲደርስ ልጆቹ ሞተዋል እርግጠኛ ነህ ራሳቸው ናቸው አዎ ፎቶ ላይ ያዩዋቸውን ይመስላሉ መልካቸውን ግለጽልኝ እስቲ እንዳንበላ አንደኛው ያሻሩ ቁልት ይመስላል አንደኛው ደግሞ የሆነ ቁልቋል አይነ ነገር ነው እምትለው ሊገባኝ አልቻለም እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ ይኸውልህ አለቃ ምን አይነት ሰው መሰለህ የሆነ ችግር ፊት ታውቃለህ ካውሬ መለስ ያለ ስለንተ እኮ ነው የሚያወራው ስለንተ ነው አንተ አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው ስለንተ ነው የሚያወራው ራስህን አታውቀውም እንዳንተ አረ ይኸው እየገለጸ ነው ስሙ እስኪ በደንብ ስማውን ሙሉ እኮ አንተ ነው የገለጸው ችግር ፊት ምናምን አለ እኮ የማን ነው ችግር ፊት ከኔና ካንተ ስለንተ አንተ ያወራ ማን ነው በችግር ይጠበሰው ከኔና ካንተ የብብቱ ሽታማ ይወራ እንደውም ስገምት እሱ ሳይሆን አይቀርም ይደፋቸው ያው ብብት ምናምን አለ የማን ብብት እንዴ ስለብብት ተው ሰመጥራት ነው ፍላጎት ማለት ነው ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነኝ እየተከራከርከኝ ነው እንዴ አንተ ራስህን አታውቀውም እንዴ ስመጥራት ነው የቀረው ልጁ አንተ ነው የገለጸና ነገር ከፈለክ ና አንጠይቀው ወንድሜ ስለማን ነው ያለው ይወራ ነበር ስለማን አትንተባተብ ስለማን ነው ስታወራ የነበረው አንተ በህይወት አለ እንዴ ዝም በል ግን ስለማን ነው ያወራው አንተ ነው ታዲያ ለማን ይሆናል ስላንተ ነው አንተ ምን ታረጋለህ? ቂጧ ስር እንደ አፍሪካ ዳንስ አይደል እንዴ? እና ሌላ ሴት ሞልቶ ኧረ ማን ሌላ ነገር አስበራ ምን ማታጃለን አይደል እንዴ? አፍሪካ ዳንስ ነው ነው ፈታታ ገታ በርፈታ በርና
ዘፈኑ ቀዩ ሌላ ተፈራ ምንድነው ወይትኛ ሲጨፈር አይተህ አታውቅም ነው? ምን ማለት ነው? ይሄ ኖርማል እኮ ነው። ታዲያ እንደዚህ አይደል እንደሚጨፈረው? እና ብቻ ወይ እኮ ጓደኛ አይደል ነው? እኔ እየጠረጠርከኝ ነው እንዴ? ኧረ ፍታ እንዴ! እንዳንተ ከሷ ጋር ጨፈረ። ማን ፍታ በእናትህ። ጤነኛ አይደል እንዴ? ፈታ በለው በእናትህ። ሌላ ዘፈን አድርጉት። ይሄ ችግር አለ። ሌላ ያበረ አተዳ እኔ ነኝ ያለና በጎጃምኛም እና ብቻ ተከተከተም እንዴ ጎባ ሶጋም ታረጋለህ እኮ ጭፈራ አይደል እንዴ? ጭፈራ ምን አፈሪ በእናትህ እየቦከምከኝ ነው። ለዝናና አንዴ መጣሁ። ምንድነው ሚስቴክ ሰም ታረጋለህ? አንተ ደስ ይላል አንተ ሚስቴክ ጋር ባረገብህ እንደዛ አጂ እሙዬ ተረም ቀጠንም ነው። ኧረ ጸዴ ነው አራት አንቺ አይደለም አታገራችሁ እንጂ ምንድነው አንተ ጉልበትህን የምታሳየው? ሴት በመላከፍ ነው እንዴ? ሴት በመላከፍ ነው ወይ ጉልበትህን የምታሳየው? ወንድነት እኮ ሴት እንትን ነው ማለት ነው። ምን እሺ እየተናገርሽ ነው? በያ አዎ እየተናገርኩ ነው እኮ ጉልበት እነሱ ላይ ነው የምታሳየው። ካቦ እኮ ነኝ የሰፈሩ አላወቀኝ። ምን አገባኝ ታዲያ? እነሱ ላይ ነው ቸሪያት ቹምቢ አሰስ ቹምቢ ጅልስና ትናንት መጥቶ አፉን ሊከፍት ይሞክራል እንዴ? አይነ ሰሙን እንዳያቀኔ ጭባ። ኧረ አባቴ እንደዚህ እንደ ዳምፔል ነው እንዴ ተጠጠጠጠ ማለት አሳየዋለሁ። እኔ ጋር ማንንም በእናትህ ትናንት መጥቶ ማንንም እኛ ላይ አይፈነጭ። አራቀንም አባቴ ያራዳ ልጅ ነኝ። አባቴ አጩይልኝ እንገናኛለን። አጩይልኝ አባቴ አልወድም እንደራረረብኝ እኔ እስካሁን